ሴቶች ግን ማለት በእውነት ለምን ረፍት አይወስዱ? የሆነ ከአንድ ሰው ጋር ተለያዩ ብሬክአፕ ሲያደርጉ አንድ 3 አመት ምናምን ረፍት ብሬክአፕ ነው ያየሁት። ምን አደረገ መሰለሽ ሴቶችን ይሰበስብና ይጣራቸው ነው ካፌ። እሺ ዘጭ ናቸው ሴቶች ያሉት አንዷን ያዋረደ 100 ወይ ቢያንስ 50 ሰው ያዋረደ። ከዛ ካፌ ይጠራቸዋል ስልካቸውን እየበላላት ልብ ገዝተው የሆነ ስለ ይወሳል ላይ እንደ ላይ ተቃወተ። ከዛ በኋላ ወደ እሱ ሲመለስ ማድረግ እንደሌለበት አውቆ ወደ እሷ ተመለሰ። ልብ ገዝቶ ስንት ብር ነው የገዛው? ሰው እስኪ አስቡ 3 አመት ተደብሮብህ ስለ እየተደበረብህ እንደሆነ እያወቅ እንዴት ነው ድጋሚ እሱ ማሰብ የምትችለው? ሊያውም በጥሩ ወይ ማለት ነው። ሰላም ውድ የደሃ ፖድካስት ተከታታዮች እንደምን አላችሁ? እንግዲህ ዛሬ በአዲስ ፖድካስት እርሶ ቢሆኑ ምን ያደርጋሉ የሚለው ፕሮግራማችን ይዘን ከች ብለናል። እንግዲህ እናንተም በጉጉት ጠብቁ። እንደነበረ ከቲክቶክ ላይቭ ባገኘነው መረጃ ተረድተናል። እንግዲህ አልለፈቁም ብለዋል። ሁሉም ነው ያለው። ተመችቶናል። ይደገም እና ሁላችሁም በባለፈው እንግዲህ ስላበረታታችሁን በጣም እናመሰግናለን። እንግዲህ ይሄ ነገር እስከመጨረሻው ይቀጥላል ብለን እናስባለን። አዎ ግድር ነው እና ዛሬም እንግዲህ በአዲስ ታሪክ ይዘንላችሁ መተናል። እንግዲህ እኛ ምንድነው የምንሰራው ደሃ ፖድካስት ላይ እርሶ ቢሆኑ ምን ያደርጋሉ የሚሉ ታሪኮችን እስኪ እናንተ ምን ሐሳብ አላችሁ እርዱኝ ምናምን ብለው እስኪ በእናንተ ቦታ ብትሆኑ ምን ታደርጋላችሁ የሚሉን በቲኔጀር እይታ ለማየት የሚፈልጉ ሰዎች የሚልኩልን ነው። እንግዲህ ዛሬም በቲክቶክ ዩዘር ምናምን የሚል ቁጥር የላከችልን ሴት ነች። አንድ ዩዘር እንትን ነው ጓደኛዬ ምክራችሁን ትፈልጋለች ምናምን ብላ ነው የላከችልን። እና ወንድ ልትሆን ትችላለች። ምን ችግር አለ? ጓደኛዬ ምክራችሁን ትፈልጋለች እና ጓደኛዬ ምክራችሁን ትፈልግ ወንድ እንደዚህ ሊል ይችላል። ጓደኛ ግን ነው ሬድ ፍላግ ሴት ጓደኛ ያስፈልጋል። ወንድ ወደ ታሪክ ያስፈልጋል። ለምን ሴት ትራንት ላይቭ ላይ እንዲህ ስናወራ ነበር ማለቴ እንደ ሐሳብ ሴት ልጅ ሴትና ወንድ ቤስት ፍሬንድ ሊሆኑ ይችላሉ ወይ? አይሆን ይችላል። ሴቷ እንደ ወንድም ልታስቡት እሱ ግን ያስባል። ኖርማል እንደ ሰው ነው። እኔ አሁን አስባት ይችላል። አቤት ቅድስቴ አስባታለሁ። ሆነም ቀረም ከሁለት አንዱ ማለት ፍቅር ይሆናል አለባችሁ። አሁን አንተ ቅድስቴ የምትባለው ማለት በቃ አብረህ እየዋልክ እንደኔ እንደ አቤል አብረህ አንተ ታይዋለች እኮ ትየው እንዴ የራሳችን ታሪክ አለ። ቤስት ፍሬንድ ማለት ምንድነው? አሁን አንተ ትደዋወላለህ ወይ ቻት ታደርጋለህ ከቅድስቴ ጋር? አናደርግም። ቤስት ፍሬንድ ለሌላ ያልኩት ነው ታውቃለህ። አሁን ሳተራራቅ ነው እንጂ ያን አንድ ላይ ያለ እናወራለን። እንደውል እንግዲህ ጎረቤት እንደውል እሺ እናወራለን፣ አብረን ጊዜ እናሳልፋለን። ስለህ ኖርማል የልጅ ፍቅር ስንት ዓመት ነው? እስከ 10 ነበረች። እስከ 10 ያክል ከ4 እስከ 10 እኮ ከምሬ ነው። አይ ግን በእውነት የሆነ ሰው አሁን አንተ ቤስት ፍሬንድ ማለት የ6 ዓመት ቤስት አይሆንም ከነጭራሹ እኔ አልስማማበትም። ይሆናሉ ሰው እኮ ነው። እዚህ ጋር ምንድነው የምትወዱት? ወደ ታሪካችን ነቃ ፕሊስ። ጓደኛዬ ምክራችሁን ትፈልጋለች። በጣም የምታፈቅረው ሰው ነበር። 3 አመት ከቆዩ በኋላ አልፈልግሽም ፈታ እያልኩብሽ ነበር አላት። ያማል ከሱ ከተለያየች በኋላ በጣም ተጎርታ ነበር። ከዛ በኋላ በቴሌግራም ከምታውቀው ልጅ ጋር ጀመረች። ሊገናኙ ከወሰኑ በኋላ የመጀመሪያ ፍቅረኛ ይቅርታ ልካስሽ ሲላት ፍቅሩን በደንብ ስላልወጣላት ወደሱ ተመለሰች። አንድ ሳምንት እንደቆዩ ጠዋት ከዛ ለቴሌግራም ፍቅረኛዋ የተፈጠረውን ነገረችው። በጣም አዘነባት። በኔ ጨክነሽ ሄድሽ አላት። እሷ ደግሞ ስጠፋበት በጭንቀት ታሞ እንደነበር ነገራት እና ደስተኛ ሁኚ ብሎ ተለያት። በጸጸት አለቀች። ይናፍቃት ጀመር። ለካ ሳታውቀው አፍቅረው ነበር። ከሁለቱም ሳትሆን ራሷን ጥላ መኖር ጀመረች።
ይህን ሁሉ ነገር ስታሳልፍ ግን በዙሪያ ወደድኩሽ እያለ የሚያስቸግራት ልጅ ነበር። ሱስ አለበት። አብረው ከሆነች ሱስ እንደሚተው ከማንም በላይ እንደሚወዳት ነገራት። እሺ ብላ ከሱ ጋር ጀመረች። ትንሽ እንደቆዩ ልጅ እንዳለው ነገራት። ይሁን ብላ ተቀበለች። ፍቅራቸው ከቀጠሉ በኋላ ግን ፍቅራቸውን ቀጠሉ። ግን ሱሱ ዛሬ ነገ እያለ አልተዋላት። ግን ይወዳታል። በዛው ልክ ደግሞ ብዙ የሚደብቃት ነገር አለ። ከሷ ጋር ውጪ አይወጣም። ስራ ቦታ ልምጣ ካለችው እሺ አይልም። በዚህ መሃል የቴሌግራም ፍቅረኛዋ ሊረሳት እንዳልቻለ አሁንም በጣም እንደሚያፈቅራት በሷ ምክንያት ብዙ እንደተሰቃየ ነገራት። በሚያውቀው ሰው ስታጣራ በሷ ምክንያት የልብ ህመሙ ተነስቶበት ሆስፒታል እንደነበር ተነገራት። የድሮ ፍቅረኛሽ ጋር ሂደሽ የድሮ ፍቅረኛሽ ጋር ሂደሽ ቺት ያደረግሽብኝን ይቅር ብዬሻለሁ አላት። አሁን ላይ የጀመረችውን ህይወት ደግሞ አያውቅም። ከነገረችው ደግሞ የባሰ ይጎዳል። ለሱ ያላት ፍቅር ደግሞ አገረሸባት። አብራው ያለችው እንዳትቶ ምን ሆንኩ ብላ ትለየው፣ እባካችሁ እርዷት ስላለች በጣም ዝግግም የፍቅር ነው ጨዌው እውር አፍቃሪ ነው። አረ እኔ ስሙ በጣም ሶስት ወንዶችን አፍቅራ ጨረሰቻቸው። እቺ እኮ እውር አፍቃሪ ፍራትረሳም ልጅታ። አይ እኔ ደግሞ በጣም የገረመኝ ነገር ማለት ቴሌግራም ነው። እኔ በጣም በቃ እስካሁን እየገረመኝ ምን ያለ ነገር በፌስቡክ እኮ ነበር አይደል? ቴሌግራም ፍቅራ አልተገናኘችም። ያው አንድ ትገናኝ ስትነገረች በቴሌግራም አወረሰው በሷ ምክንያት ልቡን ምናምን አልተገናኙም እንዴ? ቴሌግራሙ ልታገኘው ስትል ያኛው ሰውዬ መጣና ጭጭቅ ከዛኛው ሆስፒታል ገባ። ከዛ የኛው ሰው ድል አፍቃሪ ነው ደግሞ። አይ ከቴሌግራሙ ጋር ትገናኛለች። እንዴት ይገናኙ? ሊገናኙ ሲሉ ያኛው መጣ። ታሪኩን ልባለኩት ማለት ነው። ያኛው መጣ። እንዴት ተገናኙ? ቴሌግራም እንዴት ተገናኙ? አራቺ ደግሞ ምን ይላል? ቴሌግራም እኮ ነው። ፌስቡክ ቢሆንስ እሺ እንተ ፎሎ ተደረገ ማለት ነው። ቴሌግራም ላይ አቆቴ የሆነ የምታውቀው ልጅ ነበረ ማውራት ጀመሩ። እንደዛ ነው ታዲያ እኮ ዞሮ ይታወቃሉ። ከዛ በፊት ወይ ባይን ይታወቃሉ እንጂ ባይን መሰለኝ ተጋብተው ሊሆን ይችላል። ቴሌግራም ላይ የኔ ሀሳብ ያ ነበር። ይዛ ግን አንተ ልብ ሰባሪ ነገር ነው። አረ ወንዶች እንደዚህ ፈታ እያልኩብሽ ነበር። አረ በጣም ወንዶች እባካችሁ ወንዶችዬ አትዝናኑባቸው እንዴ! እመቤቴን አትዝናኑባቸው። ፈታ እያልኩብሽ ነበር። በቃ አረ የሚገርመው እኮ እሱ አይደለም ያምረሽኛል። ናፈቅሽኝ ይዘና እሷም ፊልም አደረጉት እናቴ ደግሞ ያዩና ተዝናንተው ቀጣሽ ቡርና ታረቁን ተመልሰ ሄደች አይደል? ከዛ ሰውየው ደግሞ የቴሌግራም አረ በጣም ሺህ ነው። አረ ወልዶች በዚህ ልክ እንዴ! አረ እውነተኛ ታሪክ ለምን አልጨም? እኔ ደግሞ ሱሳሙ ያገኛት ማለት ያበደ ሰዓት ነው። ከሁለቱም ያጣቸው ነችና መሀል ላይ ከዛ ቤታ ሰው ትፈልጋለች። ቸገራት ጨርነቃት። በቃ ልጅቷ እየጨረቀች ስትመጣ ባለ ሱሳሙ አፈ በቃ እቺ ፓርት ነች። ስስብልት ፈልገህ ነው እንዲህ ማድረግ ያለው። በጣም ተጠቀመ እንዴ ልጁን ታሳድግለታለች። ግን አሁን ደግሞ ማለት የቴሌግራሙ ታምንኩ ምናምን ነገር እያላት ልቧ ወደሷ ሆነና ይሄንን ደግሞ እንዴት ብዬ ትልየው በምን ምክንያት ልልየው ምናምን ነገር እያለች እና አማክሯት በምን ምክንያት ምናምን ጀምር በጣም ጥፋተኛነቷ ማለት ነው። ቆይ እውነት ሴቶች ግን ማለት በእውነት ለምን ረፍት አይወስዱ? የሆነ ከአንድ ሰው ጋር ተለያዩ ብሬክአፕ ሲያደርጉ አንድ 3 አመት ምናምን ረፍት እኮ ብሬክአፕ ምንድነው? ብሬክአፕ መለያየት እኮ ያው ዞሮ ብሬክአፕ ሲያደርጉ ብሬክአፕ ቀረ ያልኩት ብሬክአፕ ሜካፕ ያልከ አረ ብሬክአፕ ነው ያልኩት ማንዬ እንዴ ወይ ሜካፕ ሲነቁ ሲነቁ ከፍቅረኛ ጋር ስትነቃ ብሬክአፕ ሲያደርጉ ነው ያልኩት። ከዛ ሙሉ ስትይዝ ምንድነው እየጠየኳችሁ መልሽ እኮ ብሬክአፕ ነው ያልኩት። ግን ከምሬ ነው ቢያንስ 6 ወር ማረፍ አለበት እና 6 ወር አይደለም 2 አመት አይደለም። በነጋታው እኮ ታገኝ ትችላለች። አቋ አይደለም ነጥቡ ማረፉ አይደለም እኮ አይደለም። አንድ ወር እሺ ሴት ልጅ ማለት በእውነት ሳይኮሎጂ ላይ ምን እንዳነበብኩት በቃ እያፈቀረች እንደዚህ እያስመሰለች የምር እንደምታፈቅር እያስመሰለች እየወለደችልህ ራሱ በጣም ማስመሰል ምን መጽሐፍ ነው ይሄኛው? የምን መጽሐፍ ነው?
ግን እኔ ወንድ ልጅ ጋር 3 ዓመት በጣም ከባድ ነው። ስለዚህ 6 ወር 7 ወር አይደለም። ለመልስልኝ እሱን ተው። ምን በፍቅር ለመቆየት ነው? የፍቅር ኬሚስትሪ ነው አንብቦታል። የፍቅር ኬሚስትሪ አይደል? እኔ አንብቤያለሁ። የፍቅር ኬሚስትሪ አንብቤያለሁ። ድሮ ነው ያነበብኩት። በጣም ልጅ መጽሐፍ ነው። ለእነሱም ገብዛችሁ ያው በፒዲኤፍ ከፈለጋችሁት 300 እንዴት ልጅን ጠብ ማድረግ እንደምችል ይሄ ነገር እንደዛ ነው። እኔ እኮ የሴት ልጆችን ባህሪ ምናምን የሚያጠና መስሎኛል። ኧረ አይደለም። ሴት ልጅ ነው ባህሪዋን ማጥናት ባህሪዋን የፍቅር ኬሚስትሪ እና ጨርሳቸዋል ሴቶች። ኧረ የምን መጨራረስ ነው የተነበበው? ሁሉ ቢደረግ የሀብት መንገድ ምናምን ይሆናል አይደል? እንዴ የፍቅር ኬሚስትሪ ምን ያለው 10 ሀብታም የሞኛ መንገዶች ምናምን እኮ ግን ያው እኔ መጽሐፍ ማንበብ በጣም ስለምወድ በቃ አጣውና እናቴ ትሙት ለቀብር ነው ያነበብኩት ሲጀምር። ያው ምን እኔ የሚያስበኝ ምን መሰለህ አንተ ስታነቡ የሆነች ልጅ ኢግኖር አድርገችና የሔዋንን ዘር እንዳለ ባህሪያቸውን አጥንቼ ከሳላላቸው እበላለሁ ብላለች። ከዛ በኋላ መጽሐፍ ክፍት ታርቅ አስታወሽ እንደ ጋጋ አይ እኮ 3 ዓመት ግን መቆየት ይቻላል ብለህ ታስባለህ አንተ? በፍቅር ነው ፈታ ለማለት ልጅቷን የውሸት ነው የምትፈልጋትና እያስመሰልክ 3 ዓመት ወንድ ልጅ ይከብዳል። ያው ይሄ ሰውዬ ሌላ ሰው አገኘ። አረ እናት እንደዚህ የሚያረግ ከሆነ ሲጀመር ዘጭ ሴት አለ ማለት ነው። ዘጭ ሴት ቢሆን ልንገር። ያ ሰውዬ ትዝ ይልሻል? ቲክቶክ ላይ መስፋን ያየሁት ምን አደረገ መሰለሽ? ሴቶችን ይሰበስብና ይጣራቸው ነው ካፌ። እሺ ዘጭ ናቸው ሴቶች ያሉት። አንዷን ያዋረደ 100 ቢያንስ 50 ሰው ያዋረደ። ከዛ ካፌ ጠራቸዋል፣ ስልካቸውን እየበላላት። ኧረ እባክህ ይሄ ስራ ነው። ይሄ ስራ እኮ ነው። ይሄ ስራ ነው። አይ ሊኖር ይችላል ነው ያንቺና ሰው ብዙ ናቸው ስትይኝ እኮ ነው ብዙ ነው መጣና እኮ ይሄ እኮ እንደ ስራ ያዘው እኮ ቸከሰው ነው የጀነጀነ ይቀጥራል። ፈርስት ዴት ላይ ይዞ ፈድ ገና በፈርስት ዴት አንተ በስ እኔ ነኝም ጋብዘው ብላ ትላትና እጅሽን ታጠበሽ ነው ይውላል ነገር ነው። ኧረ ኧረ ስራማ አንተ ነው መሰለኝ ማስከል አውልቅ ጭምብል ግልህ ነው ልክ ጋይቶች እኔ አይደለም ያ ሰው ግን እንደ ሰሞት ነው። ያው እኔ እንደ ሰሞት ነው። አንተ ነው ናቲ እኔ እሱን መሰለኝ። እኔ ሐሳቡን አልነገረኝ። ሽንት ቤት ትሄዳለህ። እኔ እሺ ቀጥል። ግን ሲጀመር ክፋት እኮ ሲጀመር ስልኳን ይዛል ሽንት ቤት ትሄድ አይደል? አምናለች። እንዴት ይዛል? አንድ ሴቶች አሉ ግን ዝም ብሎ ይመጣል። ያው ቢዝነሱ እንደሄደው ነው። አይ ልክ ትታክ ሄደች እሱም ትታክ ሄደች እሱ እቺ ልጅ ማገሩ ትፈጃለሽ ምናትልና ደግሞ ገና ሌላ በቃ አንተ ዳታ ይፈጅበት እኮ ነው ይሶኝ እንጂ ምንም ይጎዳው ነገር ነው። ዋይፋይ አስገብቷል። ኧረ በቃ የሚጋብዘው ምግብስ የዛን ቀን እሷ ትከፍላለች። የለኝም ወይ አምሳ ገጫ እና ሊሰርቃት ጠርፋት እሷ ትክፈል እንዴ? ይዘው ሽንት ቤት ሄደች እኮ ነው ስልኩ ከስልኳ መሰረቅ ይልቅ የእሷ ምግብ የከፈለችው ነው ይቆጫል በጣም እንዴ ይመስል። ኧረ ተው ምግቡን ከፍላ ስልኳ በተመለሰለት። ግን አሁን ይሄ የመጀመሪያው ታሪክ ላይ ነው ይኸውላችሁ። በቴሌግራም የምትተዋወቀው ልጅ ነች እያወራች ነው እና ያፈታ እያልኩብሽ ነበር ያላት ተመለሰ። የመጀመሪያው ታሪክ ላይ ነው የሱ ሳሙን ምናምን ተወስ እና እሱ ነገር ከማን ጋር መሆን አለባት ትላላችሁ? ያኛው ልጅ አልወጣላትም። የሚታመመው ልጅ አለ የቴሌግራሙ እኔ የምልህ የመጀመሪያው ታሪክ ላይ ነው ያፈታ አልኩብሽ ብሎ ተዋት። 3 ዓመት ነው የቆዩት። ከዛ በኋላ የቴሌግራሙ ልጅ ማውራት ጀመረች። ከዛ በኋላ ሊገናኙ ሲሉ ያመጣ እኔ በቃ ልካስሽ ፈታው ገይላ ትመለሳለህ እንዴ? ሌላ ስንት አሉክ እና እሱ መጣ። ከዛ የትኛው ልትመርጥ ነው የምትፈልጉት እናንተ? እሱ የቴሌግራሙ ይሻላል መምረጥ ያለባት ምን መሰለህ? አሁን እኔ ጂናሳው ልስጣባትና የቴሌግራሙን ምረጭ ምላት እንዴት ነው ታውቃለህ? ያ መልሶ ይከዳታል። የለመደ ነው። የቴሌግራሙ ግን አታውቀውም። አሁንም ተጸጽቷል መሰለኝ። ይጸጸት እንዴ? ባህሪ አይለቅም ይመለስበታል። የቴሌግራሙ ደግሞ ህመምተኛ ነው። አንዴ ጸጥ ይልባት እሱ የልብ ህመምተኛ ነው። ገንዘብ ታውጣለህ። እሱ ላይ ትሞክር። እኔ ሐሳብ የቴሌግራሙ ላይ የቴሌግራሙ ግን የቴሌግራሙን እንዳላገኘችው ታውን ታገኘዋለች። ከዚህ በኋላ ታገኘዋለች። ይግባባሉ። ፈቅር አይደለም ምን ያኛውን ባህሪ ይገባቸው። መቶ ካለብህ መቁረጥ እስካለብህ ድረስ መቁረጥ አለብህ። ያው አንድ ያየው የሆነ ሰው አንድ ያየው ባህሪው ዊርድ ከሆነ በቃ የማይሆን ከሆነ መቶ ነው።
ከማያውቁት መልአክ የሚያውቁት ይሻላል። ለማለት እተርታለሁ። መጽሐፍ ብዙ ስለማነብ እኔ በጣም እተርታለሁ። ከአያቴ ጋር ያደግኩት አይ መጽሐፍ አነባለሁ። አንባቢ ጋይ እና ያንን ታውቋለች እና ተጸጽቷል። እሺ ምንድነው እናቷ እኔ እኮ ሰጠው ሐሳቤን አጋሯቸው ገና ይሄም 3 አመት ፈታ ይልበት እኮ ናት አይደለም ሌላ ሰው እንዴ ነው ፈታ የሚለው የታማሚ ነው 3 አመት ነው የቆየው የድሮ ኤክስን ድጋሚ ለማፍቀር አይደለም መንገድ ላይ ብታዋራታል ኧረ ማንም አያወራም ለምን እየተጋራ ነው ሰላምታ እኔ ሰላም ምን መስጊያት እንዴ ሰላም ያዋራ አይደለም አይደለም ምን መሰለህ እሷ እኮ ነው የተጎጂ እዚህ ጋር እንዴት እሱ እኮ ነው ተደብሬ ብሻለሁ ያላት እንደ ታሪካችን ከሄደም ማለት እኮ እሷ ነች ተጎጂ እና በተሰል ነው ተጎርታ አይ እሷ ነች እንጂ ማለት የነበረባት እሷ ነች በቃ ኤክሷ አይ የድሮ ኤክስህን እኮ ነው አንተ በሰውየው ስለ እኔ ባኛውን ታዲያ የኔ ሚስቴክ እና ለምን እኔ ሰው ራሱ ማለት አንዴ በቃ ቺት ያደረገበት አብሶ ቺት በጣም ቺት በመጽሐፍ ቅዱስ ራሱ የሚለው የመለያ በቃ አንድና አንድ ነገር ቺት እና አንድ ሰው ከምሬ ቺት አደረገ ማለት እንዲቆርጥልህ ይገባል ግዴታ ሊቆርጥልህ ይገባል ያው ሐሳቤን እየመጣሽ ነው ወደኔ አው ይቆርጥለት አይሻ ሻንሽኖ ልቡን ካጠፋው አንተ ድጋሚ ማዋራት ምን አይነት ነው ድጋሚ ማዋራት የድሬክስ እና እንደዚህ ስለ 3 አመት ሙሉ በዛ ከቀጠለ ይዞ ይደፋር አልወጣለትም የሚባል ነገር የለም አልወጣለትም በእውነት እሱ እኮ ሐሳቡ ምን እንደሆነ ታውቂያለሽ ሰውየው ምን አይነት ደፋር ነው 3 አመት ተጃጅሎ ተደብሮባል ከእንደገና መጥቶ ደግሞ እንዴት ይላታል እንደዚህ ነው እሱ ወንድ ነው ወንድ ደፋር ነው ሴቶች ደፋር ነች ሴቶች እየተጠንቀቁ ግን ወንድ ደፋር ነው በእውነት አንዳንዴ አለ የሆነ ሰዓት አለ እንትን የሆነ ተጣላና ስሜት የሚገፋ ነገር አለ የሆነ ከሷ ጋር የምታደርገው ነገር ምናምን አይደለ እዚህ ይላል አቤል አፍቅር ያኛው የሆነ ትጣላለህ ከዛ በኋላ የሆነ ስሜት ይገፋል ያደረካቸው ነገሮች ምናምን ነገር ስታስታውስ ያ መልካም ጊዜ ልጅነት ይሄ ልጅነት አይደለም እንዴት አይ ስለ ዘፈኑ እሺ ያ መልካም ጊዜ ወጣትነት አይ ያ መልካም ጊዜ የፈታ ጀማሪችን የሚፈልጋት ልጅ ጥቅሙ ነው በቃ ከዚህ ማወቅ ትችላለህ የሆነ ልካስሽ ማለት ደግሞ ምንድነው ልካስሽ ጥፋት ድጋምሽ ነው እና ሳይሽ ሰው አላገኘሽም ከዘሻለ ልካስሽ ካሱ የኔ ኧረ እናቱን ነይ ምን እንደሚለው ታውቃለህ ይሄ ልካስሽ የሚለው ቃል ልድገምሽ ልደበርብሽ ሌላ 3 አመት ልካስሽ ማለት እኔ ፈታልኩብሽ አሁን ደግሞ አንቺ ፈታ ይብኝ ፈታ እንፍታታ ኧረ እናት እኔ ይሄን ልካስሽ በዚህ ሳይሆን የወሰድኩት ሌላ 3 አመት ልድገምና ላባርሽ ስንት አመት ግን እንደቆዩ መካስ እንደዛ ነው 3 አመት አይ ስለ መካስማ ያልነበረም ግን ይሄ ሰው እየደፈር ነው 3 አመት ቆይቶ ከእንደገና መጥቶ ልካስ ይችላል በጣም ተቀይሮ ቢሆንስ ካሳውን ነው እንዴ ስሙ ሌላ ሚስት አይፈልግም ሚክሰው ሌላ ሚስት ይፈልጋል አይ የበር ተቀይሮ ቢሆንስ ምን ታውቃለህ እኔም እኮ አሁን ጥርጥር ውስጥ የገባው የአንደኛ ይኸውልህ ከማያውቁት መልአክ ምናምን ነገር ያልኩት የሚያውቁት ሴጣን ይሻላል እና ልጅቷ ሴጣኑ ልዩ ይሻላታል ይልካል በቃ አይደለም ይሄ ልጅቷ የምር ተጸጽቶ ቢሆንስ ብዬ ነው እኔም እያሰብኩ ያለሁት እንጂ በፍጹም ማድረግ የለበት ግን ተጸጽቶ ቢሆን አንደኛ አልወጣላትም ማን ልትረሱ አልቻለችም ስሚኝ ከዛ ያገረሽበታል ይሶይ እኔ እርግጠኛ ነኝ ያገረሽበታል ምን መሰለህ የሰው ባህሪ ላይ ምን አለ መሰለህ ትውስታ የሚባል ነገር አለ እሺ ልብ ገዝቶ የሆነ ስለ ይወሳል ላይ እንደ ልጅ ተቃወተ ከዛ በኋላ ወራሱ ሲመለስ ማድረግ እንደሌለበት አውቆ ወደ እሷ ተመለሰ ልብ ገዝቶ ስንብር ነው የገዛው እየጠበቅኩ ነበር ደግሞ ይሄን ደግሞ ከበርካታ ነው አይ እኮ እኔም እኮ በአቤል ሐሳብ ልስማማ የፈለኩት ነገር በእውነት ነው የምልህ ይሄ ቴሌግራሙ ማለት ሳክሳም ነው የሚለው ወንድ ልጅ ሳክሳም ነው ይኸውልህ ከምሬን የቴሌግራሙ አመመኝ ሞትኩልሽ ምናምን ነገር ይልና እስክትመጣ ይሆናል አይታወቅም አይደለም ምን መሰለሽ ይሄ አልተሞከረም እኔ እኮ ሐሳቤ ምን እንደሆነ ታውቂያለሽ የቴሌግራሙን ትምረጥ ምለው አልተሞከረም በቃ ይሄ ገና ፍሬሽ ነው ወንድ ልጅ ሳክሳም ነው ይባላል ወንዶች ሳክሳም ነው ይባላል እንዴት አንተ ወንድና አይደለም እኔ አልሰጥም ሴቶች ይሄን አልሰጥም እኔ ማለት የፈለገው ነገር በላ ድምጽን ቀይራ በራዚ ነው እኔ እንደናንተ አይደለም
ሁለት ሶስት እንደናንተ አይደለም ሌቦች። እንትና በላ ስንጥራ ይድረስ ለምወዳት እና እሺ፣ በቴሌግራም እንስማማ ወይስ አንተ ለየት ስለ እዚህ ጋር ጋይሶች መደምደሚያ የለንም። እርሶ ቢሆኑ ነው እኮ ስለ እኔ አሁን የቴሌግራሙን ትምረጥና ትሞክረው ያኛው ይመለስበታል ሐሳቡ እያልኩኝ ያለሁት ሊሆን ይችላል ላይሆን ይችላል። በፍጹም ቤላ ምን ትያለሽ? ይኸውልህ እኔ ውሳኔ ሳይሆን ሀሳብ ልስጥህ። ለምሳሌ የመጀመሪያው ይሄ ምንድነው ይሄ የተጫወተባት ሰውዬ ማለት ነው ፈታሹ ተቀይሮ ሊሆን ይችላል ስለ ያ ሰው አይደለ ለምሳሌ ይጸጥታል። ከዛ በኋላ ተስተካክሎ ሊሆን ይችላል። ግን እሱ ተስተካከለና ወዲያው ተወሰን ሳይሆን ስለ ሴት ልጅ ነች ብለነች እኛ እስከምናውቀው ሴት ልጅ ብለነች ነው ብለነች። በቃ እንደዛ ከሆነ ያው እሷ ብላቷን ተጠቅማ ይሄ ልጅ የምር ተቀይሯል ተቀየረ የሚለው ነገር ተወሰነ። ከተቀየረ እሱን እንትን ማለት ነው። ወንድ ልጅ እንዴ ነው በቴክስት ለሚያውቃት ሴት ልቤን ታሜ ሙቼ አይደለም ማንዬ እንዴ ትዛላለሽም እንዴ ይተዋወቁ ነበረ። የምትተዋወቀውን እኮ ነው ከእንደገና ስለዚህ አንተና የሆነች ልጅ አለች። አስጨርሽኛ ማንዬ አንተና የሆነች ልጅ አለች። ከዛም በኋላ ትተዋወቃለች በአካል ዝም ብሎ ኖርማል። አሁን ደግሞ በቴሌግራም ጀመራችሁ። ከዛ አንተ እዚህ እያለህ እሷ ጋር ደግሞ ሌላ 3 አመት የተጫወተባት ልጅ ድገሚኝ እያለ ነው። ድገሚኝ ጣመኝ ነው ቴፕሲ ድገመኝ ነው እያለ ነው። ሽልማት ጣመኝ ቴፕሲ ድገመኝ አይደለም ያ ሲጮትባት የነበረው ጊዜ ትዝ ብሎት ነው። ከዛ በኋላ ፈታው ጣመኝ ድገም እንደዛ እያለ ነው። ከዛም በኋላ ይሄኛውን ብሞክር ይሻላታል ባይ ነው። ስለ ይሄ አዲስ ነው አታውቀውም ባህሪውን። ያኛውን ሙድ እያስክ ነው እንዴ? እኔ እያስረዳችሁ ነገር ልቀቅ እንዴ ጭካመን እንደምንድን ነው አዲሱን ትሞክረው። ከዛ አዲሱ ስለ ያኛውን ቀጥላ ከእንደገና አሁን ከእንደገና 2 አመት ቢከዳት ከዚህ በኋላ እንዳታምን። እኔ እያልኩ ያሉት እኮ አሁን ያልኩ አይ ታውናለች አታምን ቀጥታ እሱን ተሰደካለ መልኩ መጀመሪያ ስለ በብላቷ ተጠቅማ መፈተን ካለበት ፈተና ማረጋገጥ ያለባት ነገር ካለ አረጋግጣ ወደሱ ተወስን አልኩ እንጂ እኔ ወደሱ ተወስን። አይ በቃ ወደሱ ተወስን የሚለው ውሳኔ የማያስፈልግም። እሺ አንድ ጠቅል ምን እንደሆነ ታውቃለህ? ስማኝ ወደሱ ተወስን አሁን እንትን አለች ይሄ ሁለተኛ ትድገሙ እያልክ ነው። እሺ ተውት እንዳስቁ። ሁለተኛ ደግማ ልጅ እውነቱን ከሆነ ወደሱ ትመለስ። ናቲ ቀረሽ አንድ ነገር ልጠይቅህ አንተ ያልከው የቴሌግራም ነው አይደለ? አንተ ያልከው ደግሞ ከዚህ ይተዋወቃሉ። እሺ አንተ ምን ታውቃለህ? ከዛ በኋላ ቴሌግራም ላይ አወራሃት ስለምታውቃት ኖርማል ነው የሚታወቁ ኖርማል አይደለ? ኖርማል ጀስት እንደ ኖርማል ጓደኛ ታወቅ። ከዛ ወደድካት የወደድካት እሷ አትወድህም። ስለ ኖርማል የጀማሪት ኖርማል ጀስት እንደ ፍሬንድ ነው። እሷ እንዲላ ወንድ ጋር ብትሄድ አንተ ልብህ ይጎዳል። አይ ማንዬ ምን መሰለሽ እዚህ ጋር አልገባሽም እንዴ? ምልሽ ተሞከር እኮ ነው እያልኩት ያለው። ልብ ይጎዳል። ለምን አይጎዳም? ልብ እኮ ነው እዚህ ጋር አንተ መሰላችሁ እንዴ? ስማኝ ልብ ተጎድተህ ቀን እንዴ? ስማኝ ልንገርህ ነኝ አሞቀ እንደ ሲቹዌሽን ገጥሞ አያውቅም። ስማኝ ልንገርህ ይጎዳል። እመቤቴን ይጎዳል። እሺ ልንገርህ ሲጀመር እሷ ኢንተረስት አላት። ልንገርህ ከትምህርት ቤት እስከ 9 ጽሜ መጥቼ የቤት ምግብ ሳይሆን ይሄ በጣም ነው ልብ በምን እንደምትፈተው ታውቃለህ? ችግር የፍቅር ኬሚስትሪ ነበር። አቤላ እኔ ያቤላ ጥያቄ ምንም እየገባኝ ሰማይ ልንገርህ አይደለም። እሺ የቴሌግራም ማለት ነው ሲመጣ ስታየው በመቸት ሞታ ቆለች ኧረ ናቲ ነው የለም ይሄ ልጅ የለም እዚህ የለም ታውቃለች አይደል? አይ በፍቅር ጉዳይ ባይመቸት ርቦታል። በፍቅር ጉዳይ እየሱ እያወራኝ ነበር። ዝም እንዳቀየም ማን ይሄ በቃ እኔ እኮ ጠየቅኩ። ሲመጣ ስታየው ለፍቅር አንተ አሁን ለምሳሌ ለፍቅር ቀየሩ ምንም ቀየረው ማለት ወንድ እንዳታምኑ እዚህ እሱ ሲል ቀየረው ፈታ እያልክብን ነው እንዴ? በመልክ ምናምን ነበር አልገባውም ነበር። አይደለም አልገባውም ዝም በል። ኧረ በእናትህ አቤል ገብርኤልን በቃ
ከዛ ጋር የጣፈጠ ፍቅር ነው ያሳየው። ብታቆስ ስልህ ሲመጣ ባይመቻት ስልህ እኮ አንተ ትተዋለች። በቃ ሀሳብን ትተዋለች። በቃ ሌላ ያድላ መለጣታ ያ በትክክል ተመልሶ ደግሞ እሱ ጋር መጎዳቱ አልቀረማ። ታዲያ እዛም ሄደች አይደለም ያኛው ደግሞ መለጣታ በዚህ አትጎዳም። ስላልተመቻት አትጎዳም። ተጎዳ ማለት ሰውዬው ተጎዳ ማለት ሰውዬውማ እኮ መጀመሪያ ጎዳችሁት እኮ ነው ትተው እያላችሁ። እሺ ልጠይቅህ፣ እንደውም አሪፍ ጥያቄ ወጣልህ። አንተ ራስን በእንትኑ ቦታ ሰውዬ ይሄ በዛኛው በሱሳሙ ጋር ተመጣጣኝ በሚጫወተው ሰውዬ ቦታ ራስን በፈታው ማለት በፈታው እሺ አንተ ወደ ሲል ላይ እንደዚህ እንደሱ ሰውዬ 3 ዓመት ተጫወትክ። ከዛ ሳለ ጠጣታ ከዛ እሷን ልከሰበላ አሰብክ። እንዴት ነው ተሰማናት? ያው እኔ ልክሳት ብለህ ባሰብ ወደ እሷ አልመለስም። እንዴት ለምን? እሺ ወዚህ ነው ለካ ለምን ወዲ ካሜራ ስሜቱ ካለ ለምን አትመለስም? ሰለ እያስፈራራ ምን መሰለህ ብመለስም አታምነኝም ብዬ አስባለሁ። ገባ እንዴ? እነሱ ስለ በቃ ጥርጣሬ ውስጥ ነች ሁሌ። መንገድ እየገባሽው ይሄ ሰውዬ እኮ 7 ዓመት ደርሳችሁ ራሱ 8ኛው ዓመት ላይ ሊተዋት ይችላል። መጀመሪያ ጠባሳ አሳርፎባታል። ልጅ ሰማይ ልንገርህ አሳርፎባታል። ሐሳቤን እየገለጽኩልህ ነው ማለት ከዛም በኋላ እንደዛ ስላለ አታምነኝም። ስለዚህ ወደ እሷ መመለስ ሳይሆን በፋይናንሻሊ ያግዛት ይችላል። ፋይናንሻሊ ማደጎ ልወስደህ ፋይናንሻሊ ምን ማለት ነው ጋይሶች? አይገባችሁም እንዴ? በገንዘብ እንደዚህ ነገር በቃ የሆነ ስራዋ ላይ ላግዛት እችላለሁ። እንትን ልክሳት ካሰብኩ ማለት በቃ እደግፋታለሁ በሌላ ነገር እንጂ በፍቅር አልመለስም። በፍቅር ብክሳት እኮ ግን የተሻለ እሺ። ቆይ አንድ ነገር ልንገርህ። አንተ የተጠራጠርከው አታምነኝም ብለህ ነው አይደል? አዎ በማን ባለማመን ሂደት ውስጥ ብታምነስ እንዳትተኝ ማለት ነው። ብታምነስ ታላት የሚለውን አንብበው። ፍቅራን ታላት አመሰግናለሁ። ይወጣላት ቴሌግራሙ ይኸውልህ አንተ ማን ቴሌግራሙ ወጥቶም በቃ አይደለም አሁን የቴሌ እሺ እሷ ልባና እኔ እጄ ይሰበራል፣ እግሬ ፓራላይዝ ሆንኩልሽ፣ ፀጉሬ መበለጥ ጀመረ ብላሽ ነው ብላት አቤል ቢሆን እኔ እኮ ቴሌግራሙ ኮሶ ያለው ማለት ይቀጥራትና ይመሳታል። ያ ሊፍታታብሽ ነው ደግሞ ሌላ 2 ዓመት ቀብሮ ያ በቃ በፋይናንሻል ይርዳን ያግዘንና ያግዘን እንዴ አይ እንትን አይ ነው ልካስሽ ካላት እኮ የተሰበረ ልቧን መጠገን የሚችለው በፋይናንሻል አይደል? በፍቅር ነው። በፍቅር የተሰበረ ልብ በፍቅር ነው የሚጠገነው። ማን እያልኩሽ ምን እንደምልሽ እኔ ብሆን ወደ እሷ አልመለስም። ሀሳቢ እኮ ነው፣ ግን ላግዛት የምችልበት መንገድ ይሄ ነው ነው ተመለሰው እያፈቀርካት ታጣታለሽ። በቃ መርሳት ካልቻልክስ 3 ዓመት ሙሉ እኮ እሱ እኮ ሀሳቡ እሷን በቃ ዝም ብሎ ለመፍታቻ ከተለያት በኋላ አፈቀረ። አቤል አንተ እስካሁን እያሰብክ ያለው ኔጌቲቭ ነገሩን ነው። ስለ አንተ እያሰብክ ያለው እስካሁን መግዳቱን እንጂ ማፍቀሩን እያየሁ አይደለም። ይመለሳል። ያው አልገባችሁ። እኔ አሁን ልቤ ውስጥ ያለውን ነገር ልንገራችሁ። እሺ እንዳይሰበርብህ ልቤ እሺ አደከማች። እሺ እኔ አንድ ነገር ልንገርህ። ከዛም በኋላ ቀጥታ አንድ ነገር እሺ ንገረኝ። አሁን አንተ እዚህ የኩበት ሽታ ምናምን ኖርማል አለ። አንተ እንደውም ያስለቅስህ ምናምን የምንኩሽ ኩበት ሽታ ምናምን አሁን ሽተኛ ከመርከቱ እሺ እዚህ ግን ብታገኘው ኧረ ሲያስጠላ ምናምን ወይ አፍንጫውን ይይዛል ወይ ያስለቅሳል ምናምን ትሸሻለህ። እሺ ውጭ ስትሄድ የኩበቱ ሽታ ናፈቀኝ ምናምን ሲሉ አሰማቸው። ይሄ ምን እንደዛ ድረስ ይልና አይው ከዛ 3 ዓመት ይኸውልህ ዲያስፖሮችን ለመንካት አረ ከዛ ድረስ ከምትሄድ ማለት በሽሮ እኮ ማሰደድ ሽሮ እንደማትፈታኝ አውቄ ነው። የጃኒ ቪዲዮ ይቷል 2000 ምናምን ብር ነው የሆነ ሀገር ሂዶ የበላው። ሁሉም ሀገር እኮ ኢትዮጵያ ምግብ ሽሮ 2000 ብር ተበላች እና 20 ምናምን 25 ዶላር የኢትዮጵያ አንተ ውጭ እኮ የኢትዮጵያ ምግብ እኮ በጣም ውድ ነው። ኧረ ማዘር ዳዛ በቃ ተብላለች። እናቴ ልክ ይሄን እንደ ሐሳብ ሽሮ ቤት ልከፍት ነበር እዛ ሄደ መንገዱ ጠፋ። እዛ ሄደ መፈቱን ተውና እስኪ መጀመሪያ ሂድ አፈኑን ለክፍት ኖርማል እና ምን 3 ዓመት ይወር አንተ ጋር ኑሮ በቃ በእጅ ያዙት ወርቅ እንደመደብ ይኸው አንተ ጋር ሆኖ ያልታየህ ነገር ስትርቅህ ገባ። በጣም ፍቅር እንዳለ ተውት። እሺ እመለሳለሁ ልጅት ከዛ እንከባከብሻለሁ በጣም ትሪት ሹሩሩሩሩ ነው ማለት ነው። ከዛ እንደው ምን ሂጄ ማለት እውነቱን ልንገርሽ እንደውም በተግባር ነው ማሳየሽ። ምንም ማወራው ነገር የለም። ነይ ከኔ ጋር አለታል። አረ
እና የአንድ ፊልም ተጽዕኖ ነይ ከዛ መነጽር ነው ልቀረግና እንዲህ ስለው ካራየው አይ ብቻ በቃ እንትን ነው በቃ ብቻ ሰውየው እኔ ላምነው አልፈለኩም። በቃ ምንም ላምነው አልፈለኩም። እኔ ልቤ ሊቀበል አልቻለም። አቤል ጋር ነው እየተቀበለ ያለው ሰው። አቤል ሞክሮታል። ይሄ ያን ሰውዬ ነው ሲጀምር የተቀበልኩት አይደለም። የእሱን ሌላኛውን አንግል እዩለት ማለት እንጂ እኔ ተወስን አየንልህ እኮ ይሁን ሊያስኬድ ይችላል። እሺ ቴሌግራም ያገረሽበታል የሚለው ነው። የቴሌግራም አልፈለኩም ገና ወርስ ኩል ነው ተቆነ እስካሁን እየታገከሉት እኮ ሐሳቤን እኮ እንጂ ብቻ አይደለም ብሩክ ሐሳቤን ነው። ገና እኮ ገና ሱሰኛው ገደልሃለሁ እኮ ሐሳቤን ነው። ለሱም እኮ የሆነ ሱሰኛውንማ አላጠልጧለሁ እናቴ ተሞት እሱ የተመጣው ነው። አንተ የሱሰኛው ሐሳብ ምን እንደሆነ ታውቃለህ? ሱሰኛው ጋር ስንት እንወራለን። እሺ ልጅቷ እሱን የምትቀርበው ማለት ለህመሙ ብላ ነው ወይስ ለፍቅሯ? ከዛ ደግሞ ልጅቷ እኮ የሆነ ህመምተኛ መሆኗን ማውቀው ማለት በቃ የሆነ ሰው በመጣ ቁጥር ያ ፍቅር ያገረብሽባታል። የሆነ ከሱሰኛው ጋር ሆነች ከሱሰኛው ጋር ከሆነች በኋላ ያኛው ልጅ ደግሞ የቴሌግራሟ ደግሞ ልቡን ታሟል ባንቺ ጋር ሲባል አልወጣላትም ማለት አገረሽበት። ከዚህ ያኛውን ደግሞ እንዴት ብላ ምክንያት ሰጣትልኝ። እኔ ግን ከማያውቁት መልአክ የሚያውቁት ሰይጣን ይሻላል የሚለውን ከማያውቁት መልአክ የማያውቁት መልአክ ይሻላል። የማያውቁት መልአክ ይሻላል። በቃ አዲስ ነገር መሞከር ይሻላል ማለት ነው። እንዴት ከማያውቁት አዲስ ነገር መሞከር ይሻላል? አዲስ ነገር በመሞከር የተጎዳችው ሱሰኛው ስታረግ ያ ሰውዬ ባይጎዳትስ? እሺ ቴሌግራሙ ባይጎዳትስ እኮ እሱን እኮ ነው ማለት አንተ አሁን አዲስ ነገር ትሞክራለህ አይደል? አዲስ ነገር ሞከረች። ምን ሞከረች? ሱሰኛው ልጅ ዞሮ እኮ ያንን ህይወት ታውቋለች። ከልጁ ጋር የነበራት ወደፊት ምን እንደሚኖርም ማሰብ ትችላለች። ከማያውቁት መልአክ ይሻላል። የማያውቁት መልአክ ይሻላል። አዲሱ መልአክ ሰይጣንም ሊሆን ይችላል። ሌላ አዲስ ፍጥረትም ሊሆን ይችላል። አንተ አንድ ሐሳብ አለኝ። ሶስት ናቸው ወንዶች። ለአንተ ስለ ሶስቱ ጥሩ መጥፎ ነገር ተናገር። መጀመሪያ ስለ ሱሰኛው ስለ እንትኑ ጥሩና መጥፎ ተናገር። ከዛ ደግሞ አንዱ መርጠህ ያህል ልትልበት የቻልክበት ምክንያት ተናገር። እንደዚህ ይሻላል። እንደዛ እስቲ ይሻላል እኮ እስቲ ምን ትላለህ? አንተ ለምሳሌ መጀመሪያው ሰውዬ ጋር ጥሩ ነገር ብዙም አይታየኝ። ምን መሰለሽ ያገረሽበት እኔ ማገረሸት ላይ ነኝ። ሰዎች አገረሽቱባቸው ያውቃል። ማገረሸት ላይ ነኝ እስካሁን ያገረሽበታል። ሁለተኛው ሰውዬ አልተሞከረም እስካሁን ፍሬሽ ነው። የእሱን ሐሳብ አናውቅም ሊሆንም ያው ሁለተኛው ሰውዬ አሪፍ ሊሆን የሚችልበት ስለ ልቡ የሚሰብር ሰው ነው። አስባለሁ ለሱ ያዝናል ማለት ነው። እሱ ትንሽ አይዲያ አይደል። ሁለተኛ ጊዜ ደግሞ እንትን ምለው እሱ ሊሞት ይችላል። እሱ አይደለም እሷን ከጣው የሞተው እኮ በቃ 2 ዓመት ነው ቆይቶ ይሞተ ደግሞ ሴት ጋር 5 ዓመት ልታጣ ነው። እሺ ሱሰኛው ሰውዬ ጋር ሲሄድ ደግሞ ቅምጣለሁ ልጅ አለው እኮ ነው የተባለው። ሚስቱ ሞታ ነው እኮ። አዎ ልጅ አለው። አሁን ደግሞ ሌላ ቅምጥ ይዞ እሱ የሚያደርገውን ነገር እሷ እንዳታውቅ ይፈልጋል። ምን አይነት ሰው ነው? ራይት ያፍራታል። ምን አይነት ሰው ነው? እንዳትታይ ነው የሚፈልገው። እቺ ሴትዮ ዝም ብሎ ሊዝናናባት እንደ መጀመሪያ አይነት ባህሪ እያየሁበት ነው እዚህኛው ሰውዬ ጋር። እሱ በጎ ባህሪ ነው። ይወዳት ሊወዳት እኮ ይችላል፣ ግን እንዲህ ሊያስተናግዳት ይችላል። ትንሽ ከቆየ ሊተዋት ይችላል። ያን ሐሳቢ አንተ ግን አንድ ጥያቄ ልጠይቃችሁ። የሰርጋችሁ ቀን ማለት ነው፣ ሰርጋችሁ ነገ ሆኖ በቃ ዛሬ ላይ ማለት ነው፣ በቃ ቤት ውስጥ እየተሰራራ ነው፣ እንጀራው ተጋግሯል ምናምን፣ በቃ ሚስት ጥለህ ብትሄድስ? ከሱ ፊልም ላይ ነው እኔ ያልኩህ እንትን ታረጋለህ። የሰለሞን ቦጋለ ፊልም ታውቃለህ? ያ የዞር እናቴን ኪራይ ምን አፈልጋለሁ? ኪራይ ምናምን መፈልግ ሳይሆን ቀጣይ ላይ ታፈቅራለህ። እንዴት ነው ሴት ልጅ ትጠጋለህ? መጀመሪያ ያው ካገባው ቤተክርስቲያን እና ቀደም የቤተክርስቲያን አገባትና ከዛ ደግሞ ድጋሜ እንቆራለን። በትሄድስ ታዲያ በቤተክርስቲያን ልታገባ ስትል ብታፈስ ሰው ነች። ሰው እኮ ነው። በቤተክርስቲያን እኮ ማገባ ደግሽ አይደል? ዝም ብሎ ኖርማል ቤተክርስቲያን ይሁት ጋይስ ብሩ የጨነቀው እናቴቱ ብሩ የጨነቀው እሱ ደግሽ አይደለም እንዴ? እኔ እኮ ይወርደት ነው ስለልብስ ብራት ነው። ከፈለገች እኮ ይኸውልህ ከፈለገች ትፍታኝ። እኔ ኖርማል ነው ግን ብር ይለጥሰው እንትን ነው ኖርማል ነው። ክብር ይላል ብር ክብር ትፍታኛ አይደለም ትታሄደች በፍቅረኛም ሄደች አንድ ነው። ይኸውልህ በሰርግም እንትን ሄደች። አውራ ፍቅረኛ እያለች ኖርማል ነው። ምናምን በሰርግ ቀን ከምት በሰርግ ቀን እኮ ምንድነው አንተ በሰርግ ቀን አስበዋል? ምንድነው ጉዳት? ያው ሁላ ሰው እሱን እኮ ነው የምልህ። እኔ ያ ሁላ ሰው ስላለ እኔ አልደግስም። በመጀመሪያ አገባታለሁ። የት ቤተክርስቲያን ሁሌም 365 ቀን ጋብቻለሁ ከህማማቴ ግን
በቃ ኖርማል ቀን ሐሙስ ቀን ምናምን ነገር ቤተክርስቲያን ትሄዳላችሁ። ከባይ ወይ ጉልት ተክሊል አድርገን ላጥብና ሄደ ቆርበህ ተጋብተህ በሸቶ ትሄዳለህ። ልጅ አላመነሽም። እሺ ከዛ በኋላ አሰክስ እንደዛ አታረግ እሑድ ላይ ምናምን ድጋሚ ቤተክርስቲያን ስርዓትን መፈጸም ዛሬ ቀመር ድጋሚ ማለት ድጋሚ ልትጋባ ድጋሚ ትቆርባለህ። መፍትሄ ነው መቁረብ ነው መቁረብ እኮ። ከዛ ይዛን ቀን ሰርግ ነው ለአንተ ሰርግ ነው ሰርግ ይሆናል። ተክሊል ማለት ይችላል ካልፈጸም እና ታዲያ ማንዬ ግን ነጥብ ጥሰናል። እሱ እያለ ያለው እኮ በሰርግ ቀን ብትሆን ምን ታደርጋለህ ነው። እዚህ ውስጥ መግባት አይጠበቅም። ገና እንትን ሳልለው እሱን ተው፣ አታስብ። ተውቼ በቃ እንደዛም አድርገህ ተውቼ እኮ እንትን እላለሁ። እሺ ተዋ። በመጀመሪያ የምታገባት እንደዛ አድርገህ ነው ሳትደግስ በፊት እኮ የዛኔም ሄደች። እሺ ቤተክርስቲያን ምናምን ቀጠሯት ይዛ ሄደች። ያኔ ብቻ አለው ትፈረድ ኖርማል ነው። እሱን ነው ማለት የከፋውን ግን እኔ ኪራይ እፈልጋለሁ። ማን ያውቃታል? ከእናቴ እናትን ቀድመህ ስለምታስተዋውቃት ከእናቴ ከሚዜ ከጓደኞቼ ምናምን በቀር ማን ያውቃታል? የተጋባዥ ያውቃታል። ኪራይ እፈልጋለሁ አለ አዳሩን ለአዳሩ እና ወደ ቤት አትመለስም። መቼም ድግሱ ይቅራት እናቴ ትላለች አይደል? ወደ ቤት አትመለስም። እኔ አዳሩ ኪራይ ነው ማለት ልጅቷ ኪራይ እፈልጋለሁ ወደ ቤት አትመለስም። ወደ ማለት ወደ ነበርክበት ሰፈር ማለት ነው። አይ እንግዲህ ይሄ አስጨናቂ ነው። ወደፊት የሚመጣው ግን ያቺን ቀን ጥያቄ ወደ እኔ እንዳታመጣው እዛው ጨርሱት። ያቺን ቀን እንደምንም አልፋታለሁ። ግን የወደፊቱን አላውቅም። ታልፋለ እኔ ወደ እኔ አንተና ጨርሰን ወደ ሱሰኛው ጋር ሄደን ደቂቃ ጨርሰን የወደፊቱን ግን መደገሳችን አንደኛ እንደዚህ አጭበርብረህ ካረክ ሊበኪራ ይሆናል። ጀመርኔ ምን እንደማደርግ ታውቃለህ? ይዣት አብሬያት ነው የምሽከረከረው ማለት ልጅቷን እንዳጠፋብኝ ነው ኪራይ ለምን ልጅቷ አይደለም ሳምንቱ ሙሉ አብረን ነው የሚሆነው። ይሄ ደግሞ እንዴ ሌላ ነገር ሜካፕ አብሬያት እንደው ትጠፋለች። አሁን ነው የምትጠፋው መራጭ ከዚህ በኋላ ያለውን ህይወት ታስባለች። ሰውዬው ምንድነው ሲያገባኝማ ኪችን ውስጥ ማብሬ ሊጎዳጉድ ነው ብላ ነው ፈታ ሴቶች ኪችን ውስጥ ኪችን ውስጥ አብረን ሰራ ነው ግን አይ እንትን አይደለም። አይ እኮ ልጥፍ ብሎ ኮላኮ ኩችኩስ ያን ተማስልሱ ኖርማል እንጭፈሳርልች እንዴ አብራ ተለጥፈ ነው እንዴ? አይ አብራ ተጸጉ ኪችኑን ተውሺ ሽንት አብራ ልገባ ነው እና ሽንት ይገብታሽ በጣራት ሄደ በሩ ጨረሽ አራንተ ሰው ይተመርኩ በመረዝ ቆልፈ ነው የሽንት ቤት መስኮት ምናምን ነገር ቆልፈ ሳይሆን የውጭ ፊልም አይደለም። በጣራ ምናምን አርጋ አትሄድም አይሽሳ አረ ከፈለገች እንጂ ቦርቡራ ከዚህ ወደ ለምን እንዲህ ከመረራችሁ ኢትዮጵያ ነው ከፍተህ ለምን አከታተም ትልቅ ይካዝማ ከፍተህ ለምን አቆልፍበት ነው በቃ በእጅ ይዣት እንዴ የወሊድ መከላከያ ምናምን ብለህ ሉፕ ምን አይቀበር የለ ጂፒኤስ ነው ማስቀበር በቃ በሸሌው ሳታስጠጣ በጂፒኤስ ነገር ማስቀበር ቆዳን ከፍተህ በሸሌው ትላለህ እናታችሁ ቆንጆ ይቅር መድኃኒት እዚህ ጋር ምን ማሰራሽ ነገር አለ ለያ ጂፒኤስ እኔ እንድትነቀሽ እየፈልጋለሁ ማለት አይ እሺ ከጠፋሽ በኋላ እየሮጥ ተከተላ ነው ገጠር አክስቷ ጋር ሄደች ገጠር አብረን ነው ተከተለ አክስቷ ይሰርግ አንተ ግን ይሄ አይ ሴት ልጅ መምታት ይደብራል እንጂ ሄደ ግርፍ ማድረግ ነው እስኪ በቃ ከሄደች አረ ለምን ይደብራል ለምን ካልፈለገች ልጅ እንዳትይጂ ናቲ ከናቲ ጋር ተቀጣጣሽ መቼም እንዳትይጂ የግርፈና ናቲዛ ካልፈለገች ይሳደን ከነበርካትስ እንዴ እንዴት ነው ቀድማ ትናገር አው ቀድማ ትንገረው እና እንደዛው ሰው ይኮነችስ እንዴት ይሄ የሶስት አመት ደበረው ሰው የተደበረች እስከ ሰርግ በሲቱ እና ዋዜማው ላይ መብራንና ዋዜማው ላይ በጣም ሺም ነው አረ ማረገው እኔ አላቅም የዛኔ ማረገው ስቅስቅ ያነክሳለት አረ እኔ ምን ልደው ለእናቴ ምን ተሸክሚያት ነው ሰፈር ውስጥ ማመጣት ሰርጉ ቢተውኩ ለእናቴ ወርደት እሱ ወርደት ነው ለእናቴ ጥላው በረረች እኮ እንደዛ ነው አይ ግን አረ የኪራይ ሚስት ጸዴ ነው አይደል? ለተመልካቾች የኪራይ ሚስት ይከራያል ሚስት ከዛ አዳሩ ሙሉ አለ እኮ ቅድም አየህ ኪራይ ለመደ እናቴ ተመደ አይደል? አዳሩ የእንትናን አይተዋላ የታሪኩ ባባ ፊልም አይተዋላ እንደባልነሽ ካሜራማን ሆኖ ገብቶ እንደሱ ልታረግ ነው? አዎ ነገሩ አብሬ አፋላጊ ስለመሆኑ ከዛ እውነቴን ነው ከምሬ ነው። እንደዛ ታረግና ከዚህ ሰፈር መውጣት ነው በቃ
እኔ ለእናቴ ውርደት ለሪም ውርደት ነው በጣም አሪፍ አይዲያ። ኧረ ወሬ ግን ይባዛል። ዞሮ መታወቂያ ይቀር። አዎ ቢሽ እኮ ነው አይ የከሊንትን አለች። እሺ ሱሰኛው ከማን እየደበቃት ይመስላችኋል? ከማን ሱሰኛው ውጪ ይዟት መውጣት አይፈልግም። ስራ ቦታ ምናምን ነገር መውሰድ አይፈልግም። ከማን የሚደብቃት ይመስላችኋል? ቁማርተኛ ምናምን ነው። እንደሌላ ሲት ይሆናል። ኧረ ናታ ልገለኝ ነው አይደለም። ስለ ጭራሽ ስራ ቦታ እሺ ላይወስዳት ይችላል። ውጭ እኮ ነው ውጭ አሁን አንድ ሰው አንተ ሱሰኛ ነኝ ምናምን ሱሰኛነቴን ተዋለሁ ምናምን ብሎ አግብታ ስለ ዓለም ባይተወስሽ ይሄ መጣ መፍትሄ ነው። መጀመሪያ አንተ ሀሳብን ቀጥል። የቀድም አቤል ቀጥል ሀሳብ ቀጥልና ሶስተኛው ነው ያለው። ምን ልቀጥል? እሺ እኔ ሶስተኛው በፍጹም ሊሆን አይችልም፣ ግን ሶስተኛው ይወዳታል፣ በጣም ይወዳታል። እኔ ሱሰኛው አይሆንም የምልበት ምክንያት በጣም ከባዱ ነገር አንደኛ ልጅ አለው። ስራዋ የሚሆነው የእሱን ልጅ ማሳደግ ምናምን ነገር እንደ እንጀራ እናት ነገር ማለት አንድ ልጅ መታየት ማለት በጣም ይደብር ነገር። ሁለተኛው ሱሱን እተዋለሁ ብሎ አልተው። ሱስ ማለት ምን ያህል ከባድ እንደሆነ ከአጠገባችሁ ካሉ ከሱሰኞች መረዳት ትችላላችሁ። በጣም ከባድ ነገር ነው። በኢኮኖሚም በጭንቀት በአይምሮም በምን በአካላዊም ራሱ በጣም ከባድ። ሶስተኛ ደግሞ በጣም ያፍርባታል። ፍቅርና ክብር የሚባል ነገር አለ። ፍቅር ክብርን መንካት የለበትም፣ ክብርን ፍቅርን መንካት የለበትም። ገባ ገብታችኋል ብዬ አስባለሁ። እና ይሄ ነገር በባልና በሚስት ጉዳይ ደግሞ ክብር በጣም ግዴታ ነው። በጣም ሚስቱን ሊያከብራት ይገባል። በቃ እጇን ይዞ ሰፈር ውስጥ መሽከርከር አለበት። ምክንያቱም በቃ ሚስቱ ነች። እንደ አዳም ወካረጉ እንደዚህ ይሄ ሰውዬ እኮ ማለት ነው እውነትም በቃ ይፈልጋል ልጁ እንድታሳድግለት ነው ማለት ነው። በቃ ጀስታ ወዷታል። እንደ ሰርቫንት አይነት ስታፍ ቲንክ በቃ ቤት ውስጥ ታሽጋ ልጁ እንድታሳድግለት ነው ይፈልጋል። ስለዚህ ይሄ ሰው የፈለገ ያፍቅራት ይወደዳት፣ ግን ክብሯን እየነካው ነው የዚህ ጊዜ። ስለዚህ ይሄ ሰው በፍጹም ሊሆን አይችልም። የቴሌግራሙ ደግሞ እኔ እንደምለው ከሆነ ሽልጥልጥ ነው። ያው አያርግብን፣ ያው አናቅም፣ ግን የሆነ በጣም እንትን ነው። በጣም ተልሞሰሞሰ ልጁ እንዴ በሷ ምክንያት ልቡን ታመመ ምናምን አይሆንም። ምክንያቱም ይሄ ነገር የሆነ ነገር ይፈጠር እኮ አሁን እንደዚህ አብረው ቀጥላ ራሱ ትንሽ ነገር ተፈጥሮ ወደ እናቷ ቤት ወደ ምናምን ብትሄድ ልጁ ዘው በቃ ብቻውን ታሞ ነው። አሪ ፍቅር ጉዳይ ነው ማንዬ እንዴ ሊሆን ይችላል። በጣም ወዷታል አሁን እኮ ቢሆንም በቃ እንደዚህ አይነት ፍቅር ውስጥ መግባት አረተው ይሄ እንደው ካታርገኝ ነን እንዴ ልብን ሰንጥቆ ገብቶ የሚቀር ፍቅር አለ። ይሄ ነው ከትንዶ በደረገት ይገደል ከካሜራ ራሱ ገና እውነት እንትን አሁን ወደ ራሴ ስመለስ አንተም ልትታመን ትችላለህ። ፍልጥልጥ ምናምን የሚለው አንተም ከምን አንፃር ነው እየወሰድክ ፍቅር እንትን እየወጣልን ያለው ገደብ ስለ በቃ የሆነ ነገር እየሰራልን ለፍቅር ፍቅር ገደብ የለውም። ምንም ነገር ሊሆን ይችላል ፍቅር አለ። አይ የለውም እኮ ፍቅር እኮ አዎ ፍቅር ማለት እኮ በጣም እንጃ ስለ ፍቅር ሲወራ ልትታመን ትችላለህ። እናቴ አልወደድክም ማለት ነው። ብዙ ነገር ይኸውልህ ብዙ ነገር ስለ ፍቅር ማውራት ይችላል ሰው። እሺ ወደ ተጠጋበልኝ ደግሞ ለማይክ ልዬ ነው ሰውማ ህይወትን እስከ መስጠት ምናምን ይደርሳል። ግን እሱ ደግሞ ይሄኛው ፍቅር ላይ አልደረሰም ሰውየው። እንደውም በለጠ እንጂ ከዛ ፍቅር ይሄኛው ፍቅር ላይ ስለ ሪል ታሟል እኮ እንደዚህ አይነት ፍቅር ደረጃ ላይ አልደረሰም። የሆነ ልጅቷን በቴሌግራም ብቻ ነው ያወራት። ከዚህ በፊት ያውቃታል፣ ግን በቴሌግራም አወሩ ምናምን። ይሄ ገና አላወቃትም። ገና ከሷ ጋር የሚያስታውሰው የሚተክዝበት ላይ ሁኔታ ውስጥ ራሱ አይደለም። እሺ ይሄ ማለት በጣም ስስ ሰው ነው። በጣም ስስ እንዴ። አሁን አንዳንድ የምታሳልፋቸው ነገሮች እያስታወስክ ምናምን ነው የምታለቅሰው፣ የምታመመው። ልጅቷ እንደዚህ ነው ጸባያ የምትለው እንደዚህ አድርገን ነበር። አንተ ነጥብ በቃ ጊዜ አላሳለፈው። ስለዚህ ምንም ያስታውሰው ነገር የለም። ልቡ መታመም የለም። እብዱ ፍቅር የሚባለው አይደለ? እሱ ነገር አላሳለፈም። እሺ ሊያስኬድ ይችላል። እብዱን ፍቅር እስካላሳለፍኩ ድረስ በሷ ፍቅር ልትታመም አይገባም። የሆነ ወይ
አስመጣው ምን አይነት አስማጭ ወይ ሰው እየዋሸ ነው በቃ ብለን እሱን እኮ ነው የምልህ። እኔም ቅባት ሊሆን ይችላል። ቅባት ነው ልጅት ቅባት ነው። ታመምኩ ምናምን ነገር ደግሞ ሂዳ አላየችው። በቃ በሰው ነው የሚነግራት። አሁን ያንተ ጓደኛዬ ና ያቺ ቅባት ነው የሰው ቅባት ነው። በቃ እንደሱ አሰብኩ። ገባ የራሱ ለማድረግ ምናምን ለመጠቀም ምናምን። ከዛ ይሄም እንደ 3 አመት ፈታ ይልባት ይችላል። ተጎድቶ ቢሆንስ የምር አፍቅሮ ተጎድቶ እሱ ከሆነ ጸዴ ነው እማቤቴ ነው። እሱ ከሆነ እንዴትም አትተውም። ከተወቹ ተበላች። እሱን አልመረጠችም። ግን ይላል እኮ ታሪካችን ላይ ከሰኛው ጋር ሁና ያኛው ፍቅር አገረሽባል። የቴሌግራም የዋሷን ከረጂ ሴትዮ ይቻላል። ግን ትብላችሁ ታስባላችሁ። አይን ተገረሻል ያገረሻል ምንድን ነው እንትን እንደሚለው የሆነ ፈላስፋ እንደሚለው ከሆነ ምን እንደሆነ ታውቃለህ? እሱ አሁን እቺ ልጅ አፈቀረች ሶስት ሰው ነው የሚያገረሽባት። እና ምን ይላል መሰለህ አይቻልም 3 ሰው ወይ 2 ሰው ማፍቀር አይቻልም። ግን አንድ ሴት ከአንድ ሰው ጋር ፍቅር ውስጥ ሆነህ ሁለተኛ ሰው ካፈቀርክ ሁለተኛዋን ምረጥ ይላል። ምክንያቱም ይሄች ልጅ በቃ አታፈቅራትም ነበር ማለት ነው። ወይ ያችን ወዳት ቢሆንስ ተመችታ እኮ እቺኛዋ አላታ ፍቅር ማለት እኮ የዚህኛዋ ያለ ፍቅር ጠፍቷል ነው እንጂ እኮ የዚህች ፍቅር ጠፍቷል። ያችን ፈልጋል ስለ ፍቅር ተከለኛው ፍቅር ሁለተኛው ፍቅር። ስለዚህ እኔ የምለው ነገር ቢሆን አስተከሰኝ ከሰኛው ጋር መሆን የለባትም አንደኛ። ሁለተኛ ደግሞ ቴሌግራሙ በሌላ ወይ ስናየው በጥሩ ሁኔታ በሷ ትክክለኛ ከሆነ ከቴሌግራሙ ጋር ብትሆን ነው የሚመርጠው። ባኔ ሐሳብ መደምደሚያ ይሄ ነው። የሁላችሁም ደግሞ ብታስቡት የኔም እንደዛ ቴሌግራሙን ትሞክረው አዲስ ነው በቃ እሱን ትሞክረው። ሁለቱን አየናቸው። ናቲስ እኮ ከማያውቁት መላክ የማያውቁት መላክ ይሻላል ብያለሁ። አዲስ ሌላ ታምጣ ይላል እሱ ነው አራተኛ። አዲስ ተሞከረን ያልኩት የቴሌግራሙ የቴሌግራሙ ነው። ሶስታችንም ቴሌግራም እያለን ጸዴ ነው። እሺ ቀጥታ ቤት አሁን ወይ ምን ጋር ያለ ምን መሰለህ አሁን የመጀመሪያ ጋር ስትሄድ ያው ቅድም እንዳልኩ መጥፎ ስልህ ልትጎዳ ሲያለች የምልበት እንካት አንዱ አንተን እንዳልኩ ነገርሽበት ይችላል ስልህ የምር ከልቡ ካልተቀየረ ድጋሚ ሊደበርበት ይችላል። ግን ደግሞ የምሩን ከልቡ ከተጸጸተ እኔ ልንገርህ እንደሱ ፍቅር ይሰጣት ሰው የለም። ልክ ነሽ እኮ ሀሳብሽ እኮ ገብቶኛል። ግን ያኛው ደግሞ በጣም ከባድ ነው። ሁለተኛው በጣም ከባድ እየሆነብኝ እኮ ነው አይምሮዬ ላይ ማለት ቤላ ያደምጥከኝ ነው እሱ ገባኝ። ይኸውልህ አሁን አንተ ያልከለኸው ይሄ ሁለተኛው ስለታመመ ምናምን አይደለም እኮ ሲቀጥል ነው አንተ ማየት ያለብህ የእሷን ፍላጎት ነው። እኔ እንደተረዳሁ እኮ ነው የእሷ ፍላጎት አለች ለመጀመሪያው ነው። ምክንያቱም መጀመሪያ እንዴት ነው አንተ ሰው እስኪ አስቡ 3 አመት ተደብሮብህ ስለ እየተደበረብህ እንደሆነ እያወቅህ እንዴት ነው ድጋሚ እሱን ማሰብ የምትችለው? ሊያውም በጥሩ ወይ ማለት ነው። ይሄ እንዴት ይደበረብኛል የሚለውን ሲሆን ያሳለፍከውን ጊዜ እንዴት ነው በጥሩ ታስብ የምትችለው? ባፈልጉ ስለፈልጉ ከዛ ይሄ እኮ በነገራችን ላይ ሁለተኛውን እኮ ትዝ እያላት እኮ ነው ቴሌግራሙ። በመጨረሻ ግን ታውቃለህ የሁለተኛው ትዝ እያላት በመጨረሻ አሁን ልክ መደምደም ነው ወልቀጥልልህ። ከዛ ይሄ የታመመው ሰው ያመኛል ያለው ሰውዬ እሱን ደግሞ እኔ ነው የሰኝ እንኳን ጀመረ አትወደውም ስለ እሷ እኔ እንደተረዳሁ እኮ ነው የእሷ ሐሳብ ብቻዬን ከምቀር በሚል እንጂ እሱ ጋር ፍቅር ያላት ይመስላል እንዴ። ምክንያቱም እንዴ ነው አንተ እንደዛ ሞትኩልሽ ፈራትኩልሽ እያላት ተመለሰ ዘኛው ጋር የምትሄደው ያው የጎዳት ሰው ጋር። ለዚህ አትወደውም። እዚህ ጋር ማሰብ ያለብህ የእሱን መሞት መነሳት ሲሆን የእሷን ፍላጎት ነው። ግን ፍላጎቷ መጨረሻ ላይ ማን ሆነ? አሰበችው ይላል። በሀሳብ እየሄድክ ነው። ፍላጎት ማሰብ ነው እንጂ አሁን ለምሳሌ ቴሌግራሙ ማለት እሺ ህመሙ ተነስቶበት ሆስፒታል እንደነበር ተነገራት። የድሮ ፍቅረኛሽ ጋር ሂደሽ ቺት ያደረግሽብኝን ይቅር ብዬሻለሁ አላት። አሁን ላይ የጀመረችውን ህይወት ደግሞ አያውቅም። ከነገረችው ደግሞ ይባስ ይጎዳል። ለሱ ያላት ፍቅር ደግሞ አገረሸባት። አብራው ያለችው እንዳትተው ምን ሆንኩ ብላ ትተው አለ። ነጥባችን ነው። ሱሰኛው ምን ብላ ትተዋለች መሰለህ? አንተ እኔን አግለኸኛል። ከነጭራሹ ማህበረሰቡ እንደኝ አልፈለክም። አንተ ጋር እንደሆነ አልፈለክም። በቃ ግልጽ ነው። እንዴት ታወራለች ደግሞ? ምን አባዬ ያርክ ነው? ቺት እያርክ ነው አምራ ሰው መለየት እኮ እንደዚህ ቀላል አይደለም። አይሰድ በቃ እኔ አይዲያ እኮ ተበተነብኝ እና ሴቱ ተበተነብኝ እንጂ ምን መሰለህ መጀመሪያ ላይ በቃ ይሄ ሰውዬ ቺት እያደረገበት ነው ነበረ ነጥቢያ። በዛ ተግባበት ምን እያደረገ ነው እንደሆነ ተከታተሉ ትንሽ
ከዛም በኋላ የሆነች ነጥብ ታገኛለች። ምክንያቱም የሆነ ውስጡ የቀረ ነገር አለ ሰውየው። ያቺን ነጥብ ታገኛለች። በዛ ነጥብ ተንተርሳ እሱን መፍቻ ታገኛለች። የመረሱን ለምን በጣም ቀላል ነው። ሱሱን ብላ ራሱ መተው ትችላለች። አንድ ልጅ አልወለደች። እዚህ ጋር እኮ ልጅ መውለድ አለመውለድ እኮ ልጅ ብትወልድማ ይከብዳል በጣም ለመለየት። በምክንያት እንደም ነው እኮ አይ እንትን እያለ እኮ ነው ነጥብ እያበዛልን ነው። ልጅ አሁን ጸዴ ነው። ልጅ ከወለደችማ ለምን ሌላ ጋር ትሄዳለች? ጀመር ልጅ እስከመውለድ ከሄደች ከመድረሰች ለምን ሌላ ጋር ትሄዳለች? ቁጭቱን እንደዚህ ሱሰኛ ሆኖ እንዲየደበቃት ያኛው ነው ነው ስንት አሉ? አንድ 4-5 ወልዱ የሚጥሱ አሉ። በጣም ብዙ አሉ። እንደ ሰው እኮ አሁን ሰው መሆናችን አትርሳ። ልጅ ስለወለድክ ብቻ ልጅ አያስርም ሳይሆን በቃ ትዳርን ያስራል ልጅ ማለት። ግን ልጅ ስለወለድክ አትለያይም ማለት አይደል?